እኮ ተገንጥሎ ሳይሆን ገና እየበቀለ ምን ተሰማሽ? በጣም ደስ አለሽ? ምን አየሽ? እስቲ ካየሹ ነገር እስቲ ንገሪኝ ለማስታወስ ያህል። ወደዚህ ያየሁት ነገር ዛፍ ምናምን፣ እሺ፣ አበባዎችን፣ እሺ፣ እንስሳቶችን፣ እሺ፣ በጣም ደስ ይላል። በጣም ስታዩ በጣም ነው ደስ ያለሽ አይደል? በደንብ በቃ በደንብ ተመልከቺው። ያላየሽውን ነገር ጠይቂው፣ ያየሽውን ደግሞ ምንድነው ብለሽ አስረዱኝ ማለት አለብሽ አይደለ? እነዛ ጤፎች፣ ሽንኩርቶች ናቸው። በጣም ደስ ይላል። እሺ፣ ሌላስ? ሌላ ደግሞ እዚህ ስመጣ ደስ አለኝ። በጣም ደስ ብሎሻል አይደል? ኦኬ። አይ በቃ ደስ እንድልሽ ነው እኔም ይዤ የመጣሁት። ከዚህ በፊት እህትሽ መታ እዚህ ያው 1 ወር ቆይታ ነው የሄደችው እሷ። ስለዚህ አንቺ አሁን 1 ወር መቆየት ትችያለሽ? ትፈልጋለሽ? ግን ትምህርት አለ፣ ምን ታደርጋለሽ? ክላስ እዛ ደግሞ ያው ክራሽ ከሚያደርግ እና ስንት ወር ለመቆየት ትፈልጊያለሽ እዚህ? እኔ 3 ወር። 3 ወር? ጥሩ ነው። 3 ወር በቃ 3 ወር መቆየት ትፈልጊያለሽ። ግን ያው ጊዜ ችግር የለም። እኛ 1 ሳምንት ብንቆይ ያው ቆይታው ጥሩ ሆኖ ማለፉ ነው፣ ደስ ብሎሽ እንዲያልፍሽ ነው። እሺ። ስለዚህ ለሌሎቹ ምንድነው የምትመክሪያቸው? እዛ አዲስ አበባ ላሉት አዲስ አበባ ያሉ ልጆች መጥቶ እንዲያዩ ምንድነው የምትጋብዣቸው? ምን ትያቸዋለሽ? እዚህ በጣም ብዙ ነገር አለ። ኦኬ። የሚበላ ነገር አለ። ብዙ የሚጠጣ የሚበላ ነገር አለ። የምትፈልጉትን ፍራፍሬ አለ። ኦኬ። ዋው! ፍራፍሬ፣ ወተት እንደ ልብ ነው። በቃ እንደ ውሃ ነው አለ የምትጠጣው። አንቺ አሁን እስካሁን ወተት ስንት ብርጭቆ ጠጣሽ? 3 ብርጭቆ በዚህ ሰዓት ጠጥተሻል ማለት ነው። እዛ 2 እዚህ ደግሞ 1። አየሽ፣ በቃ እንደዚህ ነው ገጠር ማለት። ያው በጣም ገጸ በረከቱ ደስ ይላል። የሚታያቸው ነገሮች ሁሉም ደስ ይላሉ። ስለዚህ ያው ለሚቀጥለው ትመጪያለሽ። እሺ፣ ያው ሰዎቹን በደንብ አይተሽዋል። ደግሞ ጥሩ ናቸው አይደለም? ስለዚህ አመለካከታቸውም ጥሩ ነው። የገጠር ሰው ፍቅር ነው አይደለ? ስለዚህ በርቺ። በቃ አሁን ያለውን ነገር በደንብ ያየሽ እየተመለከትሽው፣ ለወደፊቱ ደግሞ እዛ ትምህርት ቤትም ሲጠይቁ ገጠር ምንድነው ለሚሉት በደንብ ትነግሪያቸዋለሽ አይደለ? ስለዚህ በርቺ እላለሁ። በጣም እኔንም ደስ ብሎኛል አንቺን በማምጣቴ። ያው ኮራውብሽ። ጎበዝ ነሽ ደግሞ ያው ስለዚህ ያው ገጠር ይሄን ይመስላል። ይሄ ደግሞ የግጦሽ መሬት ይባላል። ይሄ ረጅሙ በቃ የሚታየው ግጦሽ መሬት ነው። እና አሁን ወዴት እንሂድ? ወደ ሰማያት ቤት እንመለስ። ኦኬ፣ ወደ አጎትሽ ቤት ማለት ነው። በቃ ወደ አጎትሽ ቤት ያው እንግዲህ እንሄዳለን። በርቹ፣ ጥሩ ነው። እንግዲህ ያው ገጠር ያለው ቆይታ ይሄን ይመስላል። ለቀጣዩም ደግሞ ያላየሽውን ያው ለማሳየት ሞክራለሁ ሁሉንም አይደለ? እዚህ ያው በርቹ፣ በቃ ባይ ባይ፣ ቻው በይ። ቻው።